በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ አባቶቼ ሊቃውንተ ቤተክርስቲያን፣ በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነትና የቅዱሳን መላእክት ፈጣን ተራዳይነትና ጠባቂነት አይለየን። በመካከላችን እየገባ የሚፈታተነንን ጥንተ ጠላታችን ዲያብሎስን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። በመከራ ቀን ጥራኝ አድንህም አለው። የዳዊት መዝሙር 49 ቁጥር 15። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። በመከራ ቀን ጥራኝ አድንህም አለው። የዳዊት መዝሙር 49 ቁጥር 15 ላይ ይህ ኃይለ ቃል ተመዝግቦ እናገኘዋለን። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው አሁን ያለንበት ጊዜ የመከራ ጊዜ ነው። በመጀመሪያ ያለንበት ዘመን የመጨረሻው ዘመን ዋዜማ ስለሆነ አስጨናቂ የመከራ ጊዜ ነው። ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ እንዲህ አድርጎ ነው የመዘገበው። በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይላል። አዎ የመጨረሻው ዘመን ዋዜማ ላይ ስላለን ትንቢት የሚፈጸምበት ምሳሌም የሚደርስበት ዘመን ስለሆነ ብዙ አስጨናቂ ነገሮች እናያለን። የምንሰማቸው ነገሮች ክፉዎች ናቸው። የመከራ ጊዜ ነው። ከዚህ የተነሳ ነው ዛሬ በዚህ ርዕስ ለመማር የመረጥ ነው። ኢትዮጵያም ያለችው በዚህ ዓለም ውስጥ ስለሆነ ኢትዮጵያውያንም ያለነው በዚህ ዓለም ላይ ስለሆነ በዚህ ጊዜ ብዙ አስጨናቂ ነገሮች እየተፈራረቁብን ነው። በግል ሕይወታችን ይሆናል ወይም በማህበራዊ ሕይወታችን ይሆናል። በአንድ ወይም በሌላ መንገድ በቀጥታ ወይም በተዘዋዋሪ መንገድ መከራ ገጥሞናል።
አሁን የመከራው ምክንያት ምንም ሊሆን ይችላል። የመከራው አይነት ምንም ሊሆን ይችላል። የመከራው መጠን የቱም ያህል ሊሆን ይችላል። ነገር ግን መከራ ውስጥ ነው ያለነው። ችግር ውስጥ ነው ያለነው። ለዚህ ነው በዚህ ርዕስ ለመማር የመረጥነው። በመከራ ቀን ጥራኝ አድንህም አለሁ። በዚህ ስፍራ ይህንን ቃል የተናገረ አባታችን ቅዱስ አሳፍ ነው። መዝሙሩ የዳዊት ተብሎ ተወስዷል። በመዝሙር 49 ቁጥር 15 ላይ ተመዝግቧል። ለአምላካችን ለእግዚአብሔር ክብር ሲዘምር የተናገረው ቃል ነው። ቃሉንም ያገኘው ከእግዚአብሔር ነው። በመከራ ቀን ጥራኝ አድንህም አለው አንተም ታከብረኛለህ ተብሎ ነው የተጻፈው። ብዙዎች በመከራቸው ቀን እግዚአብሔርን ጠርተውት እግዚአብሔር ከመከራቸው አድኗቸዋል። በተለይ በቅዱሳት መጻሕፍት ውስጥ እስራኤል ዘሥጋ ብዙ ጊዜ መከራ ሲገጥማቸው እግዚአብሔር ከመከራቸው እንዲያድናቸው ወደ እግዚአብሔር ጮኸው እግዚአብሔርን ተማጽነው እግዚአብሔርም ከመከራቸው ሁሉ አድኗቸዋል። በግልም ብዙዎች መከራና ችግር ፈተና ሲገጥማቸው ወደ እግዚአብሔር ተጣርተው እግዚአብሔር ከመከራቸው ሁሉ አድኗቸዋል። ዛሬ ለትምህርታችን የሆነን ዘንድ የእስራኤል ዘሥጋን ሕይወት እናያለን። በአጭሩ ነው የምናነሳው። ሁሉን እንዳልተርክ ጊዜ ያጥርብኛልና ነው። በመከራ ቀን ጥራኝ አድንህም አለው ርዕሳችን ነው። እስራኤል ዘሥጋ በመከራቸው ቀን ጠርተውት እግዚአብሔር ምሕረቱን ካደረገላቸው ከመከራ ካዳናቸው ታሪክ መካከል የምናየው በተለይ በኃጢአታቸውና በበደላቸው ምክንያት በሶስት ታላላቅ መከራዎች በተጨነቁበት ወገኖቻቸውን ባጡበት የተረፉትም ተሰደው ባቢሎን በወረዱበት ጊዜ እግዚአብሔርን ተማጽነውት እንዴት አድርጎ እንዳዳናቸው ነው። ጥቂት ነገር ላንሳ። ሕዝበ እግዚአብሔር እስራኤል ዘሥጋ በኢየሩሳሌም ምድር በሚኖርበት ጊዜ ከአምልኮተ እግዚአብሔር ወጥተው ጣዖታትን አመለኩ። ከገቢረ ጽድቅ ወጥተው ኃጢአትን ሰሩ። እግዚአብሔርም መልካሙን ነገር ከለከላቸው፣ በጎውን ነገር አስቀረባቸው። በሕዝቡ መካከል ክፉዎች ሰዎች ተገኝተዋልና። ሁልጊዜ እንደዚህ ይሆናል ወገኖቼ። በሕዝቡ መካከል ክፉ ሰዎች ሲገኙ መልካም ነገር ከኛ ይርቃል፣ በጎውን ነገር እናጣለን። ዘመናችን የመከራና የጭንቅ ይሆናል። ትንቢተ ኤርምያስ ምዕራፍ 5 ቁጥር 25 ጀምሮ የተመዘገበውን ኃይለ ቃል እንመልከተው። በደላችሁ እነዚህን አስቀርታለች ይላል፣ ኃጢአታችሁም መልካምን ነገር ከለከለቻችሁ ነው የሚለው። ለምን? በሕዝቤ መካከል ክፉዎች ሰዎች ተገኝተዋል ይላል።
በሕዝቡ መካከል በእግዚአብሔር ሕዝብ መካከል ክፉ ሰዎች ስለተገኙ ከበደላቸውና ከኃጢአታቸው የተነሳ መልካም ነገር አጡ፣ በጎ ነገር ተከለከሉ። ዘመናቸው የመከራ ሆነ። ብዙዎቹ በከለዳውያን ሰይፍ አለቁ። ባቢሎናውያን ገቡ፣ በሰይፍ ከእስራኤል ወገን ብዙዎቹን ገደሉ። ከሰይፍ የተረፉት በረሃብ አለቁ፣ እንደ ቅጠል ረገፉ። ከረሃብ የተረፉት ደግሞ በበሽታ ተቀሰፉ፣ ቁስል ተመቱ። ዘር ፈጽሞ እንዳይጠፋ እግዚአብሔር ስለ ስሙ ብሎ ስለ ወዳጆቹ ስለ ባለሟሎቹ ስለ አባቶቻቸው ስለ አባቶቻችን ስለነ አብርሃም ስለነ ይስሐቅ እስራኤል ተብሎ ስለተጠራው ስለ ያዕቆብ ብሎ ጥቂቶች እንዲተርፉ አደረገ። ተማርከው ባቢሎን ወረዱ። 70 ዘመን ሙሉ በባቢሎን ምድር መከራ ስቃይ አዩ። አስተውሉ ወገኖቼ፣ ያን ጊዜ አጥብቀው ወደ እግዚአብሔር ጮኹ። በሰይፍ በረሃብ በበሽታ ወገኖቻቸውን ባጡ ጊዜ የተረፉትም ደግሞ ተሰደው ባቢሎን ወርደው በመከራ በሚሰቃዩበት ዘመን በትንቢተ ኤርምያስ ምዕራፍ 15 ከቁጥር 1 ጀምሮ ይህን ታሪክ መመልከት ትችላላችሁ። በግልጽ ተመዝግቧል። ያን ጊዜ ነው መከራ ሲያገኛቸው፣ ፈተና ሲያገኛቸው ሕዝቡ ወደ እግዚአብሔር አለቀሱ። መተላለፋቸውን አስበው ከልብ ተመልሰው አነቡ። ለምን? በመከራ ቀን ጥራኝ አድንህም አለሁ ብሏልና አምላካችን እግዚአብሔር። በመከራቸው ቀን እግዚአብሔርን ጠሩት። እንደዚህ ተብሎ ነው የተጻፈው። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ጀምሮ የተመዘገበውን ኃይለ ቃል እንመልከት። ይህን አስቡና አልቅሱ ይላል። በደላቸውን አስበው እንዲያነቡ ነው። ተላላፊዎቹ ሆይ ንስሐ ግቡ፣ ልባችሁንም መልሱ ነው የሚለው። እስራኤላውያን በዚህ ቃል መሰረት ንስሐ ገቡ። በፍጹም ልባቸው ወደ እግዚአብሔር ተመለሱ። መተላለፋቸውን ኃጢአታቸውን አስበው አነቡ፣ አለቀሱ። ሕዝቡ ሲያለቅሱ እግዚአብሔር የሕዝቡን እንባ ተመለከተ፣ ጩኸታቸውንም አደመጠ። ሕዝቡ ብቻ አይደሉም፣ ነቢያቱ ጭምር እነ ነቢየ እግዚአብሔር እነ ቅዱስ ኤርምያስ ስለ ወገኖቻቸው አለቀሱ። አዎ ነቢየ እግዚአብሔር ቅዱስ ኤርምያስ እንደዚህ ይል ነበረ። እግዚአብሔር ከሰማይ እስኪጎበኝና እስኪመለከት ድረስ ዓይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች ነበር የሚለው። ዛሬም ለኢትዮጵያውያን ለኛ እንደ ነቢየ እግዚአብሔር እንደ ቅዱስ ኤርምያስ የሚያለቅሱልንን የሃይማኖት አባቶችን ቁጥራቸውን ያብዛልን። በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 49 ላይ የተመዘገበ ኃይለ ቃል ነው። ሰቆቃ ማለት ራሱ ልቅሶ ነው፣ ሐዘን ነው፣ ትካዜ መከራ ነው። በዚያ በልቅሶ ዘመን ነው ቅዱስ ኤርምያስ ይሄን የተናገረው። እግዚአብሔር ከሰማይ እስኪጎበኝ እስኪመለከት ድረስ ዓይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች አለ።
እግዚአብሔር ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ዘንበል እስኪል ድረስ የተበተኑት ሕዝቤ እስኪሰበሰቡ ድረስ አለ። የተማረኩት ወገኖቼ ከባቢሎን ከምርኮ እስኪመለሱ ድረስ ከእስራት እስኪፈቱ ቀንበራቸው እስኪሰበር ወጥመዳቸው እስኪበጣጠስ እግዚአብሔር ከመከራ እስኪታደጋቸው እስኪያድናቸው ድረስ ዓይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች አለ። እንዲህ እያለ አቤቱ የሆነብንን አስብ እያለ ተመልከት ስድባችንንም እያለ በሰቆቃወ ኤርምያስ ምዕራፍ 5 ቁጥር 1 ጀምሮ አቤቱ የሆነብንን አስብ ስድባችንንም ተመልከት እያለ ያነባ ነበረ። የሆነብንን አስብ። ብዙ ወገኖቹ በሰይፍ አልቀው ነበር። ብዙ ወገኖቹ በረሃብ አልቀው ነበር። ብዙዎቹ በበሽታ አልቀው ነበር። ሌሎቹም ደግሞ ተማርከው ባቢሎን ወርደው ነበር። አለቀሰ ነብየ እግዚአብሔር ቅዱስ ኤርምያስ። ነብየ እግዚአብሔር ቅዱስ ዳንኤልም አነባ፣ አለቀሰ። አዎ የምንለምነው ስለ ጽድቃችን አይደለም አለ። ስለ ስም ብለህ ማረን አለ። ስለ ስም ብለህ ይቅር በለን አለ። ስለ ስም ብለህ እራራልን አለ። በፈረሰው በመቅደስህ ላይ ስለ ራስ ስትል ፊትህን አብራ አለው። ለምን? ቤተ መቅደሱም ፈርሶ ነበር። ባቢሎናውያን በእሳት አቃጥለውት ነበር። የኢየሩሳሌምን ቅጥ አፍርሰው ነበር። ንዋየ ቅዱሳቱንም ማርከው ባቢሎን ወስደው ነበር። በትንቢተ ዳንኤል ምዕራፍ 9 ከቁጥር 17 ጀምሮ ይሄ ተመዝግቧል። እንዲህ ነው ያለው ነብዩ ቅዱስ ዳንኤል። ጌታ ሆይ አለ በፈረሰው በመቅደስ ላይ ስለ አንተ ስትል ፊትህን አብራ አለ። አምላኬ ሆይ በፊት የምንለምን ስለ ብዙ ምሕረት ነው እንጂ ስለ ጽድቃችን አይደለም አለ። ነብዩ እግዚአብሔር ቅዱስ ዳንኤል የእግዚአብሔር ሰው ነው። ቅዱስ የእግዚአብሔር ሰው፣ አስተዋይ ጥበበኛ ሰው ነው። ራእይ የተገለጠለት ነው። ትንቢት የተናገረ ነው። እግዚአብሔር ማስተዋልና ጥበብ ያበዛለት ነው። ለሩቅ ዘመን የተናገረ ነው። ነገር ግን ራሱን ዝቅ አድርጎ በትህትና ከኃጢአተኞች ራሱን ቆጥሮ ይናገራል። የቅዱሳን ጠባያቸው ይህ ስለሆነ ትህትና ነው፣ ራስን ዝቅ ማድረግ ነውና የምንለምነው ስለ ጽድቃችን አይደለም አለ። ስለ ስም ብለህ አድነን ያለው፣ ስለ ስም ብለህ ይቅር በለን ያለው። ስምህ በከተማህና በሕዝብ ላይ ተጠርቷልና ስለ ራስህ ስትል አትዘግይ እያለን የለመነው። ነቢያቱ እንዲህ ብለው ለመኑ። በመከራቸው ጊዜ እግዚአብሔርን ጠሩት። ይሄም ብቻ አይደለም፣ ይጠብቃቸው ይረዳቸው መንገድ ይመራቸው የነበረ ሊቀ መላእክት መጋቤ ብሉይ መልአከ ምሕረት መልአከ ምክሩ ለእግዚአብሔር የተባለ ቅሩበ እግዚአብሔር የሚባለው ሩሩ መልአክ ቅዱስ ሚካኤልም ስለ እስራኤላውያን ማለደ፣ ለመነ፣ ጸለየ። እንዲህ እያለ አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህ 70 ዓመት ሙሉ የተቆጣሃቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው ብሎ ለመነ ቅዱስ ሚካኤል። በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ቃል ተመዝግቧል። ከምድር ወደ ሰማይ ከሰው ልጆች ወደ እግዚአብሔር ቅዱስ ሚካኤል ያቀረበው የምልጃ ጸሎት ነው። አምላካችን እግዚአብሔር የመልአኩ የቅዱስ ሚካኤልን ምልጃ ተቀበለ፣ ጸሎቱንም
አደመጠ። ለመልአኩ ለቅዱስ ሚካኤልም እንዲህ ብሎ ተናገረ። በሚያጽናና ቃል በመልካም ቃል ተናገረው። ወደ ኢየሩሳሌም በምህረት ተመልሻለሁ። የፈረሰው ቤቴ ይሰራል፣ ሕዝቤንም አጽናናለሁ፣ ከመከራም አድናለሁ አለ። ክብር ምስጋና ይግባው አምላካችን እግዚአብሔር። ሕዝቡ አለቀሱ ንስሐ ገብተው። ነቢያቱ ስለ ወገኖቻቸው ተገብተው ጸለዩ ከእንባ ጋራ። ይጠብቃቸው ይረዳቸው የነበረ ቅዱስ ሚካኤል ለመነ፣ ምልጃ ጸሎት አቀረበ። እግዚአብሔርም የሁሉን ጸሎት፣ የሁሉን ምልጃ፣ የሁሉን ልመና ተቀበለ። ከዚያም ሕዝቡንም ደግሞ ማረ፣ ይቅር አለ፣ ራራ። ሐዘናቸውን ለደስታ ቀየረ፣ ልቅሷቸውን ለሳቅ ቀየረ። እንባቸውን ከዓይኖቻቸው ላይ አበሰላቸው። በእውነት በደስታ ወደ ኢየሩሳሌም ተመለሱ። እንዲህ ተብሎ እንደተጻፈ ትንቢተ ኤርምያስ ምዕራፍ 31 ቁጥር 13 ጀምሮ መመልከት ይቻላል። ልቅሷቸውን ወደ ደስታ እመልሳለሁ አለ። የኛንም ልቅሶ ወደ ደስታ ይመልስልን። አጽናናቸውም አለሁ አለ። እነሆ ከሐዘናቸውም ደስ አሰኛቸዋለሁ፣ ሕዝቤም በጎነቴን ይጠግባል አለ። እግዚአብሔር የተጨነቁትን አረጋጋ፣ ያዘኑትን አጽናና፣ የተማረኩትን ባቢሎን የወረዱትን ወደ ኢየሩሳሌም መለሳቸው። በኢየሩሳሌም ውስጥ ተጽናኑ። በኢየሩሳሌም ውስጥ በደስታ መኖር ጀመሩ። ያ የመከራ ዘመን፣ ያ የልቅሶ፣ የሐዘን፣ የሰይፍ፣ የረሃብ፣ የበሽታ፣ የስደት ዘመን አበቃ። በመከራቸው ቀን ወደ እግዚአብሔር ተመልሰው ለምነውታልና። ይሄ ታሪኩ ነው። አሁን ወደ ራሳችን እንምጣ። ታሪኩ እዛ ይብቃን። ኢትዮጵያውያን ዛሬስ በመከራ ውስጥ አይደል ያለነው? በችግር ውስጥ አይደል ያለነው? አይነቱ ሊለያይ ይችላል፣ መጠኑ ሊለያይ ይችላል። ግን በመከራ ተከበናል፣ በፈተና ተከበናል። ሁሉ እየተፈራረቀብን ነው። ሰይፍ ነው እንዴ? ሌላ ከውጭ ሳይመጣ፣ ወራሪ ሳይመጣ፣ ጠላት ሳይመጣ ይሄው እርስ በርሳችን እየተባላን ነው፣ እየተጣላን ነው። ወገን በወገኑ ላይ ጨክኗል። አንዳንድ ቦታ ኢትዮጵያዊው በኢትዮጵያዊው ላይ ጨክኗል። አስተውሉ። እግዚአብሔር ዓለሙን ሁሉ ፈጥሮ ይገዛል። የሁላችን አምላክ እግዚአብሔር ነው። የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። ሁላችንም በኖህ ምክንያት የተረፍን ሕዝብ ነን። መጽሐፍ እንደዚህ ይላል፣ እስቲ ከኔ ጋር በሉ፣ በምድር ሁሉ ላይ እንዲኖሩ በሉ። የሰውን ወገኖች ሁሉ ከአንድ ፈጠረ። የሰውን ወገኖች ሁሉ ከስንት ፈጠረ? ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26 ላይ የተመዘገበ ኃይለ ቃል ነው። የሰው ወገኖች ሁሉ የተፈጠርነው ከአንድ ከአባታችን ከአዳም ነው። ሔዋን እንኳን ከአዳም ጎን ነው የተገኘችው። የቆዳ ቀለማችን ምንም አይነት ይሁን፣ ነጮች አሉ፣ ጥቁሮች አሉ። እኛ እንደ ኢትዮጵያውያን ደግሞ ጠይምና ለስላሳ ሕዝብ አለ፣ የአበባ ህብረ ቀለማት ያለን። ነገር ግን ከአንድ ወገን ነው የተፈጠረው። ቋንቋችን የተለያየ ይሁን፣ በዓለም ብዙ አይነት ቋንቋዎች ይነገራሉ።
በአገራችን በኢትዮጵያም ከ86 ያላነሱ ቋንቋዎች ይነገራሉ። ነገር ግን ከ86 በላይ የሆኑ ቋንቋዎች ብንናገርም አንድ ነን። ቋንቋችን ቢለያይም ጾታችን ቢለያይም አንድ ነን። የሰውን ወገኖች ሁሉ ከአንድ ፈጠረ። ከስንት ፈጠረ? ከአንድ ፈጠረ። ክቡር የእግዚአብሔር ፍጡራን እግዚአብሔር በእጆቹ ያበጃጀን በመዳፎቹና የቀረጸን ግሩምና ድንቅ አድርጎ የሰራን። አዎ እግዚአብሔር ማስተዋሉን ይስጠን። ብዙ ሰው ይህንን ማስተዋል አቅቶታል። ሰው መለካት ያለበት በሰውነቱ ብቻ ነው። ሌላ አይደለም። የሰው መለኪያው ቋንቋ አይደለም፣ ጾታ አይደለም፣ የቆዳ ቀለም አይደለም። ሰው የሚለካው በሰውነቱ ነው። ሰው ክቡር የእግዚአብሔር ፍጡር ስለሆነ ዛሬ ግን ሰውን በቋንቋ የሚለኩ ሰዎች አሉ። በቆዳ ቀለም የሚለኩና የሚመዝኑ ሰዎች አሉ። አምላካችን እግዚአብሔር ምድርን ለኛ ለሰው ልጆች መኖሪያ ትሆነን ዘንድ ሰጥቶናል። በምድሩ ላይ እንድንኖር ማለት ነው። ልዩነት የለም። ለአዳምና ለልጆቹ በሙሉ ነው የተሰጠችው። የመጀመሪያዎቹ ሰዎች እኮ ሁላችን የምናውቀው ቃል ነው። አዳምና ሔዋንን ሲፈጥር ምንድን ያለው አምላካችን እግዚአብሔር? ብዙ ተባዙ ምድርንም ሙሏት። ምድሩ ለሰው ልጆች መኖሪያ ሰጠ። በኖህ ምክንያት የተረፉትን ብዙ ሲናገር ያለው ከጥፋቷ በኋላ ብዙ ተባዙ ምድርንም ሙሏት። ምድር ለሰው ልጆች መኖሪያ ሰጠች። ዛሬ ግን እጅግ በሚያሳዝን ሁኔታ ምድርን ሰዎች እንደራሳቸው ሐሳብ እየተናገሩ ወገኖቻቸውን ጨክነው እያሳደዱ እያፈናቀሉ እየገደሉ ነው ያሉት። ይሄ በሀገራችን በኢትዮጵያ እያየነው ነው። ክፎች የዘሩት ዘር፣ የጥላቻ ዘር፣ የመለያየት ዘር፣ የጸብ ዘር ተዘርቶ ወገን በወገኑ ላይ ጨክኖ በአሰቃቂ ሁኔታ ወገኖቻችን እንደ ቅጠል እየረገፉ ነው። በቃችሁ ይበለን። ይሄንን ክፉ የጥላቻ የመለያየት ዘር የዘራ ሰይጣን ዲያብሎስ ነው። የዲያብሎስ ዘር ነው ወገኖች። በሕዝቤ መካከል ክፉዎች ሰዎች ተገኝተዋል አለ። ዛሬም በኢትዮጵያውያን መካከል ክፉ ሰዎች ተገኝተዋል። እግዚአብሔር አምላካችን ለክፉዎች ልብ ይስጥልን። ክፉዎች ተገኝተዋል። ምን የሚዘሩ? ጸብ የሚዘሩ፣ መለያየት የሚዘሩ፣ ወገን ከወገኑ ጋራ በሰላም በፍቅር በመተሳሰብ በመደጋገፍ እንዳይኖር የሚያደርጉ ክፉ ሰዎች አሉ። ጥቂቶችም ቢሆኑ ጥቂቶቹ የዘሩት ብዙዎቹን እያፈረሰ ነው ያለው። አዎ እንዳትደነቁ፣ ክፉዎች ካሉ እንደዚህ ነው። እንኳን በቢሊየን የሚቆጠር ሕዝብ በምድራችን ላይ ኖሮ ቀርቶ ገና የሰው ልጆች በምድር ላይ በተፈጠሩበት ዘመን ቃየንና አቤል ከአንድ አብራክ ከአዳም ነው የተከፈሉት። ከአንድ ማህፀን ከሔዋን የወጡት የአንድ አባት የአንድ እናት ልጆች ናቸው። ነገር ግን ሰይጣን በቃየን ላይ አደረ። ቃየን ከሰይጣን ተምሮ ወንድሙ አቤልን ጠላው፣ ተመቀኘው። ከዚያም ወንድሙ አቤልን በድንጋይ ወግሮ ገደለው። አስተውሉ። የአንድ አባት የአንድ እናት ልጆች። አቤል በየዋህነቱ በግፍ ተገደለ። ሁላችን የምናውቀው ታሪክ ነው።
ዛሬም ቃየናውያን ሰይጣን ካደረባቸው የተማሩ ወንድሞቻቸው የዋሆቹን አቤላውያንን እየገደሉ ነው ያሉት። ጽድቅን የማያደርግና ወንድሙን የማይወድ ከእግዚአብሔር አይደለም ይላል። ከክፉ የሆኑት እንዲህ ያደረጉ ነው። አምላካችን እግዚአብሔር ለዘመኑ ቃየናውያን በወንድም በእህቶቻቸው ደም ለሚታጠቡት ልቡና ይስጥልን። ቅዱስ ጳውሎስ ቅዱስ ዮሐንስ በአንደኛ ዮሐንስ መልእክቱ ምዕራፍ 3 ቁጥር 10 ላይ የመዘገበው ኃይለ ቃል ዛሬም አሉ ቃየናውያን የዲያብሎስ የግብር ልጆች በወንድሞቻቸው በየዋሃኑ በአቤላውያን ደም የሚታጠቡ አሉ። ከክፉ የሆኑ ከነፍሰ ገዳዩ ከሰይጣን የሆኑ በወገን መካከል ጠብን የሚዘራ ሰይጣን ነው። የጸብ አባት የሐሰት አባት ሰይጣን ዲያብሎስ ነው። እግዚአብሔር ደግሞ እንዲህ ያለውን ይጠላዋል፣ አይወደውም፣ ይጸየፈዋል። እግዚአብሔር የሚጠላቸው 6 ነገሮች ናቸው ይላል። 7ኛውንም ነፍሱ አጥብቃ ትጸየፈዋለች ይላል ሶሎሞን በመጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ጀምሮ ይዘረዝራቸዋል። ከዚያ 7ኛው ያመጣው በወንድማማቾች መካከል ጠብን የሚዘራ ይላል። በወንድማማቾች መካከል ምን ይዘራ? ጠብን የሚዘራ። በወንድማማቾች መካከል ጠብን የሚዘራውን እግዚአብሔር ይጸየፈዋል። አዎ ዛሬ በኢትዮጵያውያን መካከል ጠብ ተዘርቶ መለያየት ተዘርቶ ነው በጠራራ ፀሐይ ወገን ወገኑን በድንጋይ እየወገረ እየቀጠቀጠ የሚገድለው፣ በዱላ እየደበደበ በሰይፍ እየቀላ በእሳት እያቃጠለ በጭካኔ የሚገድለው። ኢትዮጵያውያን ይሄ መልካችን አይደለም፣ ይሄ ጠባያችን አይደለም። የኢትዮጵያውያን መልክ እንግዳ መቀበል ነው፣ ተካፍሎ መብላት መጠጣት ነው። ይሄ አልነበረም። አባቶቻችን እናቶቻችን የሚታወቁት ኢትዮጵያ የምትታወቀው እንግዳ በመቀበል ነው። ቤተ እስራኤልን ተቀብለናል እኮ ኢትዮጵያውያን። በሰሜኑ ኢትዮጵያ በጎንደር አካባቢ አሉ እስካሁን ድረስ፣ የተወሰኑት ተመልሰዋል። 9 ቅዱሳንን 9 ቅዱሳንን ተቀብለናል። ዛሬ ከ9 ቅዱሳን መካከል የአንዱን መታሰቢያ እናደርጋለን፣ የአባይ ማታን። አዎ ተቀብለናል። ገዳም ገድመው እነሆ መጻሕፍትን ተርጉመው ሰጥተዋል። ለኢትዮጵያውያን እየጸለዩ ከእግዚአብሔር ቃል ኪዳን ተቀብለዋል የታደሉት። ይሄም ብቻ አይደለም፣ አረማውያንን ሙስሊሞችን ኢትዮጵያውያን በእንግድነት ተቀብለናል። በራቸውን ከፍተው ቤተ እግዚአብሔር ነው ብለው የሚበላ የሚጠጣ አቅርበው ቤት ያፈራውን ብለው ተንበርክከው አደግድገው የእንግዶችን እግር አጥበው መኝታቸውን ለእንግዶች ለቀው እነሱ መሬት ላይ ወለል ላይ ተኝተዋል። ርስታቸውን ቆርሰው አካፍለዋል። ይሄም ሀገራችሁ ነው ኑሩ ብለው በሃይማኖት የማይመስሏቸው ቋንቋቸውን የማያውቁት በቆዳ ቀለም የማይመስሏቸውን ሰዎች ስለሆኑ ብቻ አክብረው ተቀብለዋል። ዛሬ ወገኖቼ ያ መልካችን የት ሄደ እንዴ? እንዲህ እንግዶች የምንቀበል እንዴት ነው ኢትዮጵያውያንን መቀበል ያቃተን? ዛሬም ከጎረቤት ይመጣሉ ስደተኞች፣ ከደቡብ ሱዳን ከሶማሊያ ይመጣሉ፣ ከኤርትራ ይመጣሉ። መጠለያ አዘጋጅተው ኢትዮጵያውያን ይንከባከባሉ።
ኢትዮጵያውያንን ወንድሞች እህቶቻቸውን ግን አንዳንድ አካባቢ አንተ መጤ አንተ ሰፋሪ ውጣ እያሉ ያፈናቀሉ ያሳደዱ ይገድላሉ። እግዚአብሔር በቃችሁ ይበለን። አሜን። ኢትዮጵያውያን ለእንስሳት ነፍስ እንኳን የምንራራኩን አሁን ቤት ውስጥ ዶሮ ሲታረድ በግ ሲታረድ ለበዓል እንደው በሙሉ አይናችን ለማየት እንሳሳለን እኮ አንችልም። አሁን ቤት ውስጥ ያደገ ዶሮ ካለ አርዶ ለመብላት ይከብዳል። እንዲህ ያሉ አንዳንድ እናቶች ይህንንማ ከልጆቼ እንዳንዱ ነው ማየው። ጥሬ እየበተንኩለት እየቆረጠመ ውሃ እያቀረብኩለት እየጠጣ በእጄ እየበላ እየጠጣ ነው ያደገው። የፈጠረ አምላኩ ይውሰደው እንጂ አይኔ እያየ ቢላዋ አንገቱ ላይ አያርፍም ይላል። በዚያ ፋንታ ከገበያ ሌላ ዶሮ ገዝተው ለበዓሉ አርደው ይበላሉ። ያንን ግን አይነኩም። ለዶሮ የሚያዝኑ የሚራሩ ኢትዮጵያውያን ዛሬ አንዳንዶቹ ለምንድን ነው በወገናቸው ላይ ጨከኑት? እግዚአብሔር ባሪያውና በመልኩ በፈጠረው በወገናቸው በሰው ላይ እንደጨከኑ መተኪያ የሌለው የሰው ሕይወት በጣም እጅግ እኮ ያሳዝናል ወገኖች። ሰዎች ሲያርፉ በስጋ ሲያንቀላፉ ሲሞቱ ወደ መቃብር ስፍራ ሲወሰዱ ወደ ቤተ ክርስቲያን ቁጭ ካልን እኮ አስከሬን ሲያልፍ ከመቀመጫችን ተነስተን አክብረን ቆመን ነው የምንሸኘው። አስከሬን ቆመን የምንሸኝ ኢትዮጵያውያን ከየት ተምረው ነው አንዳንዶቹ ዛሬ ወገናቸውን አርደው ጥለው ለጉንዳንና ለውሻ የሚሰጡት? ከዚህ በላይ ምን መከራ ይምጣ? ከዚህ በላይ ምን ፈተና ይምጣ? ከዚህ በላይ ምን የሚያስጨንቅ ነገር እንድናይ እንድንሰማ ነው የምንጠብቀው? ኧረ እባካችሁ እግዚአብሔር በቃችሁ እንዲለን እንለምን። እባካችሁ ወደ እግዚአብሔር እንጣራ፣ ወደ እግዚአብሔር እናልቅስ፣ እናንባ። ይሄ እኮ ከባድ ነው ወገኖች። ክፉዎች የዘሩት ዘር በትውልዱ ልቡና ላይ ከፍቅር ይልቅ ጸብና ክርክር፣ ከመስማማት ይልቅ መለያየት፣ ከመደጋገፍ ይልቅ መነቃቀፍ፣ ከይቅርታ ይልቅ ቂም በቀለኝነት ስለተዘራ የዛ ውጤት ነው የተዘራው ነው የበቀለው። የተዘራው በቅሎ እየታጨደ ነው እየበላ ነው ሳይሆን እየበላን ያለው። የአንድ ሰው ሕይወት ስለምን ይጥፋ? እንዲህ ባለ ሁኔታ እግዚአብሔር በቃችሁ ይበለናል። እሱ ይማረን፣ እሱ ይራራልን። በመከራ ቀን ጥራኝ አድንህም አለው ነው ያለው። እንጣራ። እግዚአብሔርን ጠርቶ እግዚአብሔር ያልሰማው ሰው የለም። እግዚአብሔርን አምኖ ያፈረ ሰው የለም። ከእግዚአብሔር ለምኖ ያልተቀበለ ሰው የለም። እግዚአብሔር ይሰማናል። እግዚአብሔር ይለምንናል። እግዚአብሔር ከዚህ መከራ ያድነናል። በሰይፍ እያለቅን በመበላላት በመለያየት የተዳፈነ እሳት አለ በየቦታው። አሁን ይህም ብቻ አይደለም፣ በረሃብም እያለቅን ኑሮ ተወዷል፣ ከብዶናል። አሁንም ለማኞች ነን። ችግር ውስጥ ነው ያለነው። ወገኖቻችን እያጣን ነው። በዚህ በበሽታ የሚያልቁ ወገኖች አሉን፣ በቸነፈር በደዌ ስደተኞች ወገኖች አሉን። ያልፍልናል ብለው መንገድ ላይ ያለፈባቸው፣ በድንበር ጠባቂዎች የተገደሉ፣ በአራዊት የተበሉ፣ በመርከብ ተሳፍረው ባህር ሊያቋርጡ ሲሉ እዛ የሰጠሙ፣ በበረሃ ውስጥ የተደፈኑ፣ በረሃብ በጥም ያለቁ፣ አሸዋ የደፈናቸው፣ በቁማቸው ኩላሊታቸውን አይናቸውን እያወጡ በግፍ የገደሏቸው፣ በየወህኒ ቤቱ የሚማቅቁ፣ ለሀገሩ እንግዳ ለሰውም ባዳ ሆነው። ገና ህዝባችን ስደተኛ ነው እኮ፣ አሁንም ስደተኛ ነው።
ይሄ ሁሉ ሌላ መከራችን ነው ወገኖች። አይነቱ ብዙ ነው፣ መጠኑ ብዙ ነው። መከራ ውስጥ ነው ያለነው። አሁን በመከራችን ቀን እግዚአብሔርን እንጥራው። እግዚአብሔርን መሸሸጊያ እናድርገው፣ መጠጊያ እናድርገው። እርሱ ነው የማይተወን፣ እርሱ ነው የማይጥለን፣ እርሱ ነው የማይረሳን፣ እርሱ ነው የማይጨክንብን። አንዳንድ ሰዎችማ ጥለውናል፣ ትተውናል፣ ጨክነውብናል። ወገኖቻችን እኮ በተወለዱበት እትብታቸው በተቀበረበት ተምረው ባደጉበት ሰርተው ባገኙበት አርሰው ባመረቱበት ነግደው ባተረፉበት ተድረው ወልደው በከበዱበት ብዙ የትውልድ ሐረግ ባስቆጠሩበት ምድር እኮ ነው ውጡ የተባሉት። ሌላ ሀገር የላቸው ኢትዮጵያውያን የት ይሄዳሉ? እንዲህ የተባሉት ሰዎች ይጨክኑብናል። በተለይ ክፉዎች የሚሰሩትን ማያውቁ። መቼስ ጤነኛ አእምሮ ያለው ሰው ህሊና ያለው ሰው በወገኑ ላይ እንዲህ አያደርግም። ህሊና ማጣት ነው። አሁንም ህሊና ይስጣቸው። ህሊና ማጣት። እግዚአብሔር ግን መልካም ነው፣ በመከራ ቀን መሸሸጊያ ነው። ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ተመዝግቧል። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። በቃ ወደሱ እንጠጋ፣ ወደሱ እንሸሸግ። በዚህ ስንጨነቅ፣ ግራ ሲገባን፣ ስንተክስ፣ ስናዝን፣ እንደገና ደግሞ ሰሞኑን አሁን በየአካባቢው አንበጣው ደግሞ ተነስቷል። እህሉን እያረገፈው ነው። ይሄም ሌላ መከራችን ነው፣ ሌላ ችግራችን ነው ወገኖቼ። እግዚአብሔር ይሄንንም የአንበጣ መንጋ ያርቅልን። ይሄም አስጨናቂ ነገር በሀገራችን የምናየው የምንሰማው ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እንግባ፣ እንጠጋ፣ ወደሱ እንጩህ፣ እንጣራ። ከልብ ተመልሰን በእጃችን ያለውን ግፍ አስወግደን ንስሐ ገብተን ነው። እንደው በልማድ ብቻ አይደለም ጸሎቱ፣ በልማድ ብቻ አይደለም መመላለሱ። ከልብ በቃ የበደልን ክሰን፣ የወደቅን ተነስተን፣ የረከስን ተቀድሰን፣ የተጣላን ታርቀን፣ ቂም አርግዘን ለበቀል የምንጣደፍ ሰዎች የበደሉንን ይቅር ብለን፣ የበደልን ሰዎች ደግሞ ይቅርታ ጠይቀን፣ ታርቀን፣ እርቅ አድርገን እንጩህ። ያኔ እግዚአብሔር ይለምነናል፣ ያኔ እግዚአብሔር ይሰማናል። እግዚአብሔር አሁንም ሁላችንን በቸርነቱ ይጎበኘን፣ በምህረቱ ይቅር ይበለን። መጽሐፍ እንደዚህ ነው የሚለው፣ በተጨነቁ ጊዜ ወደ እግዚአብሔር ጮሁ ይላል፣ ከመከራቸውም አዳናቸው ይላል። መዝሙር 106 ቁጥር 6 ላይ በተጨነቁ ጊዜ ወደ ማጮሁ ወደ እግዚአብሔር ጮሁ፣ እግዚአብሔርም ከመከራቸው አዳናቸው። ምንም ይሁን አሁን ተጨንቀናል፣ ተጠበናል፣ አዝነናል፣ ተክዘናል። ተስፋችን የሚቀጥለው በእግዚአብሔር ነው። እንባችን የሚታበሰው በእግዚአብሔር ነው። ያጣነው ሰላምና ፍቅር የምናገኘው ከእግዚአብሔር ነው። ይሄም ክፉ ቀን የሚያጥረው ከኛ የሚያልፈው በአምላካችን በእግዚአብሔር ነው። እግዚአብሔር ይሄንን የመከራችን ቀን አሳልፎልን በእውነት ቆመን እንድናመሰግነው በቸርነቱ ይርዳን። ሁላችንም ከትንሽ እስከ ትልቅ እንጸልይ፣ እንጩህ፣ እንማጸን። በቃ ወደ ቤቱ እንግባ። ወደ ቤት እስክንጠፋ አንጠብቅ፣ እስክናልቅ አንጠብቅ።
ይሄ የቁጣ ቀን፣ ይሄ የመከራ ቀን፣ ይሄ ስቃይ ቀን እስኪያልፍ ድረስ እንግባ። አንድ ቃል እንመልከትና ይበቃናል። ሕዝቤ ሆይ ይላል ወደ ቤትህ ግባ ይላል። ወደ የት ግባ? ወደ ቤትህ ግባ። ወደ እግዚአብሔር ቤት እንግባ። ቤት የተባለው ቤታችን የእግዚአብሔር ቤት ነው። አዎ ለአምልኮቱ ምን እንበረከክበት፣ ለክብሩ የምንዘምርበት፣ የቃል ኪዳኑ ታቦት ያለበት፣ አማናዊ ቅዱስ ሥጋውና ክብር ደግሞ የሚፈተትበት፣ ኪዳኑ የሚደርስበት፣ ቅዳሴው የሚቀደስበት፣ ሰዓታቱ የሚቆምበት፣ ማህሌቱ የሚደርስበት፣ ቃለ እግዚአብሔሩ የሚነገርበት፣ ስብሐተ እግዚአብሔሩ የሚፈስበት፣ እንባችን የሚታበስበት፣ የኃጢአታችን ስርየት የምናገኝበት የሰማይ ደጅ የተባለ የጸጋው ግምጃ ቤት፣ የበረከት ቤት፣ የእግዚአብሔር ቤት። ዛሬም እኮ ብዙዎች ወገኖቻችን እየተሸሸጉ የሚያመልጡት በእግዚአብሔር ቤት እኮ ነው። ቤታቸው ንብረታቸው እየተቃጠለ ሲያሳድዷቸው እግዚአብሔርን መጠጊያ አደረጉ፣ እግዚአብሔርም አዳናቸው። ዛሬም ከልብ ወደ ቤቱ መግባት ከልብ ነው፣ በእግር ብቻ አይደለም። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 20 ላይ ተመዝግቧል። ሕዝቤ ሆይ ይላል ና ወደ ቤትህ ግባ ነው የሚለው። ደጅህን በኋላ ዝጋ፣ ቁጣ እስኪያልፍ ድረስ ጥቂት ጊዜ ተሸሸግ ነው የሚለው። አዎ ወደ ቤቱ እንግባና በዚህ በመከራ ቀናችን በችግራችን ጊዜ እግዚአብሔርን እንጣራ። እግዚአብሔር ያድነናል። ከእግዚአብሔር እቅፍ የሚያወጣን የለም፣ ማንም የለም። እግዚአብሔር ይሰውረናል፣ ይከልለናል፣ ይታደገናል። ለሰው የማይቻለው ለእግዚአብሔር ይቻለዋል። ለእግዚአብሔር የሚሳነው ነገር የለም። ካመንበት እግዚአብሔር አሳልፎ አይሰጠንም። ጥቂት የመከራ፣ ጥቂት የፈተና፣ ጥቂት የችግር ጊዜ ሊኖር ይችላል። ነገር ግን ተስፋ አንቁረጥ። እግዚአብሔር ጨለማችንን ያበራዋል። ለእርሱ በደመና ውስጥም ቀስተ ደመና አለው። በወጀብና በአውሎ ነፋስም ውስጥ መንገድ አለው። ይህንንም የእሳት ኃይል ያጠፋል። እሱ የአናብስቱንም አፍ ይዘጋል። በመካከላችን እየገባ የሚፈታተንንን እርስ በርስ የሚያባላን፣ የሚያጣላን፣ የሚያለያየንንም ርኩስ መንፈስ ሰይጣን ዲያብሎስን ያርቅልናል። አሁንም ያርቅልን። በመከራ ቀን ጥራኝ አድንህም አለው፣ አንተም ታከብረኛለህ ያለው መዝሙር 49 ቁጥር 15 ላይ በግል ሕይወታችን በማህበራዊ ሕይወታችን ካለብን ከማንኛውም ጭንቀት፣ መከራ፣ ችግር ሁሉ እግዚአብሔር ሁላችንን ያውጣን። አሁን የልቡና ትንሣኤ ተነስተን እግዚአብሔርን ከልብ እንጣራ። እውነተኛው ሰላም፣ እውነተኛው እረፍት፣ እውነተኛ ደስታና እርካታ ከእግዚአብሔር ነው። ከሱ እንጠብቅ። እግዚአብሔር አምላካችን የሁላችንን መጨረሻ በቸርነቱ ያሳምርልን። ይበቃናል።